ዛሬ ደግሞ ስለ አስማተኛ ነው የምነግራችሁ። አስማተኛ ማለት ምን ማለት ነው? አስማተኛ ማለት ከእግዚአብሔር ዘንድ ያልሆነ በእግዚአብሔር መንፈስ ያልሆነ በወደቀ መልአክ በሰይጣን የሚሰራ የሚሳብ የሚደረመስ የሚበላሽ የሚገል የተለያዩ ነገሮች መጥፎ የሚሰራ ሁሉ አስማተኛ ነው የሚባለው። እስቲ አስማተኞች ምን ያደርጋሉ? ከጥንቆላዎች መካከል በጣም አደገኛ የአጋንንት አሰራር አስማተኛ ነው። አስማተኞች ብዙ ጊዜ የሚጸልዩ ሰዎችና የጌታ መንገድ የሚፈልጉ ሰዎች ነው የሚከተሉት። አንድ አስማተኛ መንፈሱን ከመቀበሉ በፊት ልጁ ወይም የሌላ ሰው ልጅ ሰርቆም ይሁን በእሳት መካከል ያሳልፋል፣ በሌላ አቅጣጫ በእሳት ያቃጥላል ማለት ነው። ኖርማሊ ነፍሱ ከውስጡ ሳይወጣ ምንም ማቁ ሕፃናቶቹን በመስረቅ ወደ እሳቱ ይወረውራሉ። ከዛ በኋላ ለመንፈሱ ቃል ይገባሉ። ቃል ከገቡ በኋላ መንፈሱ ይመጣና ወደ ውስጣቸው ይገባል። ስለዚህ በመናፍስት ዓለም ላይ እነዚህ ሰዎች የተቀቡ ናቸው። ሁለተኛ ነገሥት ምዕራፍ 21 ቁጥር 6 ልጁንም በእሳት አሳለፈ፣ ሞራ ገላጭም ሆነ፣ አስማትንም አደረገ፣ መናፍስት ጠሪዎችንና ጠንቋዮችንም ሰበሰበ፣ አስቆጣቸውም ዘንድ በእግዚአብሔር ፊት እጅግ ክፉ ነገር አደረገ። ምን አደረገ? የመጀመሪያ ልጁ ወሰደና በእሳት ውስጥ አሳለፈ። እሳት አሳልፎ ሰጠ። ከዛ ሞራ ገላጭ ማለት የተደበቀ ነገር ገልጦ ክፋትን የሚሰራ ባጭሩ። በሌላ ቋንቋ የእንስሳ ሞራ ይወሰድና ይገለጣል። አሁንም እያደረጉ ነው ብዙ ቦታ ላይ። ይሄ ዘመን እንዲህ ይሆናል፣ ይሄ ዘመን እንዲህ ይሆናል፣ የከሌ ልጅ እንዲህ ይሆናል፣ ንጉስ እንዲህ ይሆናል እያሉ ሞራን እያዩ የሚናገሩት እነሱ ሞራ ላይ የተጻፉ በመናፍስት አሰራር የሚገልጡ በምድሪቱ ላይ ሐዘንና መርዶን የሚያውጁ የበረከት ጥላት ነው። እነዚህ በሙሉ የሚያደርጉት ገሎ ነው። የመጀመሪያ ልጅ እሳት ውስጥ ካሳለፉ በኋላ እንስሳን አርዶ ሞራውን አንብቦ የሚያደርጉ ናቸው። አንድ በሉት። ራእይ መጽሐፍ ምዕራፍ 18 ቁጥር 3 ነው። አሕዛብም ሁሉ ከዝሙቷ ቁጣ ወይን ጠጅ የተነሳ ወድቀዋልና የምድርም ነገሥታት ከእርሷ ጋር ሴሰኑ፣ የምድርም ነጋዴዎች ከቅምጥልነቷ ኃይል የተነሳ ባለጠጋዎች ሆኑ ብሎ ጮኸ። እንግዲህ ሁለተኛ አስማተኞች የሚሰሩት ሴሰኛ ያደርጋሉ። መንፈሱን አየር ላይ ይረጩታል። ሴሰኛ የሆነ ሁሉ ወደ ሴሰኝነት ከገባ በኋላ መንፈሱ የሚሰጠው ምንድነው ካላችሁ ገንዘብ ነው። አብዛኛ ባለጠጋዎች የምትሉ ሰዎች ሴሰኞች ናቸው። ይሄ ዳንክራ ቤት የምትመለከቱት ማለት ነው። እዛ ሄዶ ለመንፈሱ መስዋዕቱን ያቀርባል። የአስማተኛ ሁለተኛ መስዋዕት ሴሰኛ መሆን ነው። ዛሬ እነግራለሁ እንግዲህ በሴሰኝነት የተሰረቀብህ ሁሉ በጌታ በኢየሱስም በይጥፍ እንመልሳለን። ምን አለበት አሜን ብትሉ አንተ አሜን። ሁለት ነገር፣ አንደኛ ልጁን በእሳት ውስጥ ያሳልፋል፣ ሁለተኛ ሴሰኛ ያደርጋል፣ ሶስተኛ ትንቢተ ናሆም ምዕራፍ 3 ቁጥር 4 ላይ ስለ ተዋበችው ጋለሞታ ግልሙትና ብዛት ይህ ሆኗል። እርሷም በመተቷ እጅግ በለጠገች፣ በአሕዛብም በጉልምትናዋ ወገኖችን በመተቷ ሸጠች። የመጀመሪያ ጉልምትናው የሚያደርገው ሰዎች በአይኗ በውጯ ሲመለከቱት ሌላ ሆና ትታያለች። ነገር ግን እሷ የምትሰራ ስራ አሕዛቦቹን ሁሉ መሸጥ ነው። በሌላ ቋንቋ ብዙ ልጆች ዛሬ እንደምታውቁት ወደ መንፈሳዊ ዓለም ውስጥ ወደ አጋንንታዊ ዓለም ውስጥ እየገቡ ነው። እንደዛ አርጋ ነው የምታስገባ እየሸጠች በብሩ። ልንገራችሁ፣ በሚዲያ ላይ አላያችሁም እንዴ? ይሄን ያህል ሰው ካመጣ ይሄን ያህል ብር እንሰጣለን ሲባል አላያችሁም? አልሰማችሁም? ወደ 666 አባልነት ካስገባ ይሄን ያህል ብር ታገኛለህ ሲባል ሰምታችሁ አልታውቁም? እስቲ የሰማ ሚዲያ ላይ ሶሻል ሚዲያ ላይ አዎ ሁላችሁም ታውቃላችሁ። ይሄ ነዋ። በጉልምትና ምን እያደረገች ነው? እየሸጠች ነው። ዛሬ እንግዲህ እንዲህ ነው የሚሆነው። ያ ገንዘብ ሰርታ አላመጣችም፣ ሰጪውም ሰርቶ አላመጣም። ያንተና ያንቺ የተሰረቀ ነው። ያንተ ነገር ነው የተሰረቀ። ሶስተኛ የምታደርገው ትሸጣለች። ወደ ጌታ ቤት እንዳይመጡ ወደ ጨለማ ሰፈር እንዲሄዱ ታደርጋለች። ከዛስ የ18 ዓመት ልጅ
አንተ ይዘህ የማታውቀው መኪና ይዘው ከጎንክ ያልፋል። ምን ነው ጌታ ሆይ እኔ አንተን ያመለኩት እኔ እንደዚህ ሆኖ እንዴት እንደዚህ ሆነ? ይሄ እንድትለው ነው የሚያደርገው። ዛሬ ያ መኪና ጤንነት ይሁን ሰላም ይሁን ምንም ይሁን ስማ የተሰረቀብህ ሁሉ በኢየሱስ አስመልሳለሁ። አሜን። እግዚአብሔር ደግሞ ምንድነው የሚያደርገው? እነሆ አስማት የሚያሰናክላቸውን እባቦችንና ፉኝቶችን እሰድባቸዋለሁ፣ እነሱም ይነድፏቸዋል። ድገምልኝ። እነሆ አስማት የማይከለክላቸውን እባቦችንና ፉኝቶችን እሰድባቸዋለሁ። ስማን እንግዲህ ዛሬ እግዚአብሔር ምን እንደሚያደርገው ታውቃለህ? ጥላትህን በጥላት ይመታል። አሜን። ወይ አልገባም አንተ ይኸውልህ እንዲህ ነው የሚያደርጉት። ጥላትህን በጥላትህ ያኛም ጥላትህ ነው ይሄም ጥላትህ ነው። እግዚአብሔር ዛሬ እንዲህ ያደርጋል። ጥላትሽን በጥላትሽ ይመታል። አስማት የማይከለክለው እነዚህ አስማተኞች ምን እንደሚያደርጉ ታውቃላችሁ? ወደ ገጠር አካባቢ የምታውቁ ከሆነ በሬ ከጠፋ አስማተኛ ቤት ነው የሚሄዱት፣ ጅብ እንዳይበላ። በሬ ጠፍቶብኛል እንዳይበላብኝ አስማት ስራብኝ ይላል። ከዛ ሄዶ በአስማት እባብ ወይም ሌላ መናፍስቶቹን ይልክበታል በሬ ላይ። ጅቡ በፍጹም ያ በሬ ማየት አይችልም፣ ይሸፈናል ማለት ነው። ይሄን የሚያደርጉ አስማተኞች ናቸው። ዛሬ እግዚአብሔር እንዲህ ያደርጋል። እንግዲህ አስማታቸው እባቡን መከልከል አይችልም፣ ጊንጡም መከልከል አይችልም። እባብም ለአንተ ጥላት ነው፣ ጊንጥም ለአንተ ጥላት ነው። እግዚአብሔር እንዲህ ያደርጋል። ዛሬ በጥላቶችህ መንደር ላይ ጥላትህን ይሰዳል። በኢየሱስም ጥላትህ ይሄዳል። ማሸግለው ባራይና ወይ ጨርስ ቆይ መልእክቱን ጨርስ። እነሆ አስማት የማይከለክላቸውን እባቦችንና እፉኝቶችን እሰድባቸዋለሁ፣ እነርሱም ይነድፏቸዋል። እባብ የነደፈ ሰው ጊንጡ የነደፈ ሰው ምንም መመሪያ የለው። ቅድም እንዳልኳችሁ ማለት ነው። ምን አልኳችሁ? መጀመሪያ ጊዜ ይሞታሉ አላልኩ? እግዚአብሔር እንዲህ ያደርጋል። እንግዲህ ወደ አስማተኞች፣ ወደ ጠንቋዮች፣ ወደ ሟርተኞች፣ ወደ ድጋሚዎች፣ ወደ ሞራ ገላጮች፣ ኮከብ ቆጣሪዎች፣ ሙታ ሳቢዎች እንዲህ ያደርጋል እግዚአብሔር። ዛሬ እባብና ጊንጥን ይልክባቸዋል። ይኸውልህ እንዳይኖሩ ሰማን፣ እንዳይቆሙ፣ እንዳይወጡ፣ እንዳይገቡ እግዚአብሔር እንዲህ ያደርጋል። ዛሬ ይኸውልህ በእባብ የተነደፈ መኖር ይችላል እንዴ? በጊንጥ የተነደፈ መኖር ይችላል? እግዚአብሔር እንዲህ ነው የሚያደርገው። በሌላ ቋንቋ ምንድነው? ሞትን አውጆበታል ማለት ነው። ስለዚህ የቅድሙ መልእክት ራይት ነው። እስቲ እጆቻችሁ ትክክል ላይ አዎ። ስለዚህ እግዚአብሔር ይሄ ነው የሚያደርገው ዛሬ። ይኸውላችሁ በሰፈራችሁ፣ በመንደራችሁ፣ በአካባቢያችሁ በተለያዩ ቦታ ላይ ተደብቆ ተቀምጦ በእናንተ ፎቶ ላይ፣ በእናንተ ስም ላይ፣ በእናንተ ታሪክ ላይ፣ በእናንተ ህይወት ላይ እየደገሙ ያስደገሙ ሙታ ሳቢ ሁሉ አስማተኛ ሁሉ ዛሬ እግዚአብሔር እንዲህ ያደርጋል። ጥላትን በጥላት ዛሬ ይገላቸዋል። አንደኛ ምን ያደርጋል እግዚአብሔር? እንዳይኖሩ ያደርጋቸዋል። ሁለተኛ ራእይ 18 ቁጥር 23 ያንቺ አምላክ እንዲህ ያደርጋል። የመብራትን ብርሃን ከእንግዲህ ወዲህ በአንቺ ውስጥ ከቶ አይበራም፣ የሙሽራና የሙሽራይቱን ድምፅ ከእንግዲህ ወዲህ በአንቺ ውስጥ ከቶ አይሰማም። ነጋዴዎችሽ የምድር መኳንንት ነበሩና በአስማትሽ አሕዛብ ሁሉ ስተዋልና በእርሷም ውስጥ የነቢያትና የቅዱሳን ደም በምድርም የታረዱ ሁሉ ደም ተገኘባት። መብራትሽ ከእንግዲህ በኋላ ከቶ ባንቺ ውስጥ አይበራም ማለት መኖር አትችልም። በቃ አትኖርም ነው። ነፍስ መብራት ነው። ከውስጥሽ እወስዳለሁ በጌታ በኢየሱስ ስም። በሰፈራችሁ በመንደራችሁ የተደበቁ መተተኞች መብራታቸው ዛሬ ከእጃቸው ወሰድኩ። በኢየሱስ ወሰድኩት። ሃሌሉያ! ክብር አምጡ ለእግዚአብሔር። የመጀመሪያ አሁን ምንድነው የሚያደርገው? የቅድሙ ጥላት በጥላት ነው። አሁን ደግሞ መብራቷን ይወስድበታል። ከዛ አስቀጥልልኝ። የሙሽራና የሙሽራይቱን ድምፅ ከእንግዲህ ወዲህ በአንቺ ውስጥ ከቶ አይሰማም። የሙሽራና ሙሽራይቱ ማለት ምንድነው? የዘፋን የዳንክራ ሁሌ ሰርግ ነው አይደል? እነሱ ሰፈር ሌሊት በጨለማ ሆኖ አይደል እንደ ምን ዥዋዥዌ መስሎ የሚሉት። አሁን እንዲህ ነው የሚያደርጉ። በየቀኑ እኮ ድግስ ነው እዛ ሰፈር እኮ። ሙሽራ ነው የሚያገባ ግን አያውቁትም። ሁሉም ምንድነው የሚያደርጉ? ዳንክራቸው ነው የሚደበድቡት።
እንዲህ ነው የሚሆነው እንግዲህ ከእንግዲህ በኋላ ይኸውልህ ከእንግዲህ በኋላ ባንቺ ሰፈር ላይ የሰርግ ነገር የዜና ነገር የጭፈራ ነገር አይሆንም በኢየሱስ ስም አይሆንም በኢየሱስ ስም አይሆንም እነግራለሁ እንግዲህ አሁን እንዲህ ነው የሚሆነው በየስፍራ ናይት ክለብ ይዘጋል እግዚአብሔር አሜን ታስታውሳላችሁ ከዚህ በፊት የነገርኳችሁ ጫት ቤት በዚህ ሰፈር ላይ አታገኙም አላልኳችሁም እንዴ አለ እንዴ ይሄ ሰፈር ጫት ቤት አሁን ይሄ ብቻ አይደለም ዳንክራ ቤት ጭፈራ ቤት እንዲህ ነው የሚያደርገው እግዚአብሔር በታምራት ይዘጋል አንሳ እጅግን አንሳ በጌታ በኢየሱስም ዳንክራ ቤት በኢትዮጵያ ምድር ላይ በተለያዩ ዓለም ላይ ያላችሁ ዳንክራ ቤት በኢየሱስም ይዘጋል በኢየሱስም ይዘጋል ወጣቶች ወደ ጌታ ቤት ይመጣሉ በኢየሱስም ይመጣሉ እልል በሉስ ሶስተኛ አንብብልኝ ነጋዴዎችሽ የምድር መኳንንት ነበሩና በአስማትሽም አሕዛብ ሁሉ ስተዋልና በእርሷም ውስጥ የነቢያትና የቅዱሳን ደም በምድርም የታረዱ ሁሉ ደም ተገኘባት ነጋዴሽ ይላል ነጋዴ ብቻ ድገምልኝ እንዲሰሙ ፈልጋል ነጋዴዎችሽ የምድር መኳንንት ነበሩና የሷ ነጋዴ ሲፈልጉ ይገላሉ ሲፈልጉ ያሳስራሉ ሲፈልጉ ጨለማ ቤት ያስገባሉ የሉም እንደ በዚህ ዓለም ላይ እንግዲህ እግዚአብሔር እያለኝ ነው ይኸውልሽ ነጋዴሽ ይላል የሚሰሩ ስራ ሁሉ አይቻለሁ አንብብልኝ በአስማትሽም አሕዛብ ሁሉ ስተዋልና እሷ ምን አደረገችው በአስማቷ ነጋዴን ሁሉ መኳንንቱን ሁሉ ከፍ አደረገችው እነዚህ ነጋዴዎች መኳንንቶች ሁሉ በሷ አስማተ የብዙ ቅዱሳኖችን ደም አፈሰሱት የብዙ ቅዱሳኖች ደም አፈሰሱት አሁን እግዚአብሔር ስለ ደሙ ስለ ይነሳል አሜን በእርሷም ውስጥ የነቢያትና የቅዱሳን ደም በምድርም የታረዱ ሁሉ ደም ተገኘባት አሁን ልታመልጥ አትችልም የሞቱ ቅዱሳኖች ሁሉ የነሱ ደም የምትመልሰው አንተ ነህ አሜን ተገባጩና አሜን በለውስት እያወራው አለው አሁን መሳራን ይዘውጣ ያልኩ አይደለም እያልኩ ያለው በመንፈሳዊ ዓለም ላይ አላገባም ደማቸው ያፈሰሰችው ያቺ አውሬው እግዚአብሔር ዛሬ ባንቺ ይቀጣል ባንተ ይቀጣል ሃሌሉያ የመጨረሻ ዘኍልቍ ምዕራፍ 23 ቁጥር 23 ላይ እንዲህ ነው የሚሆነው እንግዲህ አሁንም ደግሜ ነግራችኋለሁ በእነዚህ ወራቶች ግንቦት ሰኔ ሐምሌ ነሐሴ ድንገት ልጆችን የሚሰርቀው በበሽታ በተለያዩ ነገር በመኪና አደጋ ድንገት ቅዱሳኖቹን ደም ሊያፈስ የሚወጣ በሙሉ በኬላ ላይ ይያዛል አሜን አስማተኞች ባሉበት ሰፈር ላይ እግዚአብሔር ይቀጣቸዋል የቅዱሳኖቹን ደም ይበቀልና ያስመልሳል ሃሌሉያ አሜን ስሙት እንግዲህ በመጨረሻ ሰዓት እንዲህ ነው የሚሆነው እንግዲህ መደምደማ ነው ይሄ እግዚአብሔር የሚያደርገው ስማ በያዕቆብ ላይ አስማት የለም በቃ ይኸውልህ የመጨረሻ ሰዓት እንዲህ ነው የሚያደርገው ባንተ ላይ ባንቺ ላይ አስማት የለም አሜን የት ሄደ ካልክ ጥላት በጥላት ተዋጠ አሜን ማን ነው ተበቀለልሽ እግዚአብሔር የመጨረሻ እንዲህ ነው የሚለው እግዚአብሔር እንግዲህ ባንቺ ላይ ባንተ ላይ አስማት የለም ከዛስ በእስራኤልም ላይ ሟርት የለም ሁለተኛ ከዚህም ከዛም እየሟረቱ አታልፍለትም አይሆንለትም የሚለው ሁሉ የለም የገባ ሰው አሜን ይባለው አሜን ድገሞ እስቲ ይሄ መደምደማ ነው በመጨረሻ ሰዓት ላይ ባንተ ላይ አስማት የለም